በአደባባይ ሰይጣንን የመጣት ጉዞ አጋንንትን ስባሳየን ለሚሉ ሰዎች ድጋሙን ብቻ አላቀላቸው። ግን ከመጣ መጣ ነው፣ ካልመጣ የራሱ ጉዳይ። የዘመናችን ሰርግ ማህሌታችንን ምን ነካው? ሰላም እንደምን አላችሁ? ይህ ዩዲያ ዩቲዩብ ቻናል። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ እናልፋለን። አጋንንትን ስባሳየን ለሚሉ ሰዎች ድጋሙን ብቻ አላቀላቸው። ግን ከመጣ መጣ ነው፣ ካልመጣ የራሱ ጉዳይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምሳ በጅለላ አቅረቦሙ ጉማሮስ ንጉሰ ወምለታዘዞሙ ምርኮሙ በውስጠ ባሕር ክድኖሙ ኑ ኩሎሙ ሰራዊት አጋንንት በስሙላ በስሙኖል በስሙ መንፈስ ቅዱስ በስመ ሰለስቱ አካላት ወሃዱ መለኮት ወሃቤ ንጉስ ሰይጣን ሳጥናኤል ኖን ከማሬ ለዘውሃቢያን በልጅነቴ ባንተና በኔ ድፍን ድሮ ዛውጻይኮሙ ልበዳቢሎስ ወዘራይስ ተወከል ከጀኖን እርቀ መጅኖን ከመጅነኖን አስቴር ኖገር ኔጎር ፌጎር አክነፍ መንፈሰ አጋነንት ሀሩጽ አሰራውስ ከጎጃም ውርጃንን ከትግሬ ሶረንን ከአምባሰል ነጩንን ከበየምድር ኩርፋንን ከገደል ከተጉለት ሀገሬን ከመንዝ ተአምሬን ከጨርጨር አፋሩ ክምሬን ከቡልጋ አፈር ክምሬን ወይኑን ከጠልጠል አዳለን ከወያ ወሰንን ከወሎ አንበሶንን ከስልጤ ሻሃብዱ ቀዲርን ኑ ኩልክሙ አጋነን ሰራዊት አካንት በስሙላ በስሙል በስሙ መንፈስ ቅዱስ በስሙላ በስሙል በስሙ መንፈስ ቅዱስ ዛር መጋኛ ሾታ ላይ አወገዝኩም አንተ በዋሻ የምትኖር አንተ በገደል በዛፍ የምትኖር አንተ በወንዙ የምትኖር አንተ በሰዎች ላይ የምትኖር አንተ በድግም ተለካ ከሰው ላይ ያለ አጋንንት በሀገረ ኢትዮጵያ ሁሉም ዛላ አጋንንት ኑ ቅረቡኒ ቅረቡኒ እንተዋከፍ። አይ ሰው ወዴት እንደሄደ በጣም የሚያሳዝን ነገር። እነዚህ ናቸው አሁን አንድ የሚያሰድቡ ባልተጠሩበት ቦታ እየተገኙ ሀገራችን እንደዚህ አይነት ትርምስምስ ውስጥ የሚከቷት እንደዚህ አይነት ሰዎች ናቸው። አሁን ይሄ ልጅ ፎቶ ላሳያችሁ። እዚህ ጋር ያለው ሰው ይሄ ነው ፎቶ። ይሄ ልጅ ነው እንደዚህ የሚያደርገው። ቪዲዮዎቹን ብትመለከቷቸው እንዳለ በቃ እንደዚህ አይነት ነገር ናቸው። ብቻ በጣም ይከብዳል። የዘመናችን ሰርግ ወዴት እየሄደ እንደሆነ እያያችሁ ነው። ብቻ ይከብዳል፣ በጣም ይከብዳል የምር። በቃ ሰው ይሄንን እያየ ደግሞ ይደግማል፣ በቃ ጭራሽ ደግሞ ከባህላችን ይወጣል። ወደፊት እውነት እግዚአብሔር ካረዳ በጣም የሚከብድ ጊዜ ነው የሚመጣው። አሁን እሺ ይሄ ምን ይባላል? የቤተክርስቲያን ሰርግ አይባልም። እሺ ምን ብለን እንረዳው? እሺ አሁን ወደ ቤተክርስቲያን መጡ ወይ በቤተክርስቲያን አልተጋቡ። እንደዛ ካልተጋቡ ደግሞ ለምን መጡሽ? ምን ስለት ለማስገባት ነው? ጥላ ይዘው ምናምን በቃ ማለት ቤተክርስቲያን ለምንድን ነው ሲጀመር እንደዚህ አይነት ነገር የምትፈቅደው? በጣም የሚከብድ ነገር ነው። ጸጉር እንደዚህ እየታየ ይሄ በጣም ድፍረት ነው። ማያምር እግዚአብሔር መዘባበቻ ነው። አሁን ለእግዚአብሔር ነው ማለት እንደዚህ አይነት የሚደረግለት። ለእግዚአብሔር አሁን ይሄኛው የእግዚአብሔርን ክብር ይገልጣል። ከባድ ያጆለቶኔ
አያችሁት መከላከያ ምን ያህል ድረስ ልብሱን እንዴት እንዳዋረዱት። ማንም የሚለብሰው ልብስ ሆነ። በፊት እኮ ወታደር ምናምን ሲባል እኮ እንፈራ ነበር እኮ እንኳን ልብሱን እንደዚህ በድፍረት ለመልበስ ስሙ ራሱ ሲጠራ ራሱ እንፈራ ነበር። አሁን እስቲ የማን ልጅ እናት ናት ልጇን ወደዚህ ነገር የምትልከው? አሁን ማን አባት ነው ልጁን ወደ መከላከያ የሚልከው? እንደዚህ አይነቶቹ ክብሩን ዝቅ እያደረጉ ከዚህ ምን እንማራለን ነው? እስቲ ንገሩኝ። እስቲ ቦክስ ምናምን ዙሪያ ላይ እንደዚህ የምትሰሩ ምጮሁ፣ ሌላ እምነት ላይ ጭፈራ ስታዩ እየተነሳችሁ አቤት ጭፈራ እያላችሁ እያነሳችሁ በሱ ቪዲዮ የምትሰሩ ለምንድን ነው በዚህ ማሰሩት? ማንም ትልቅ አባት ይሁን የቤተክርስቲያን አስተዳዳሪ ይሁን ጸሐፊ ይሁን የቤተክርስቲያንን ሕግና ደንብ በማይጠብቅ ሁኔታ እንደዚህ አይነት ነገር እየተደረገ እኔ እስካሁን ምንም ቪዲዮ አላየሁም። ምንድነው ጉዱ ምናምን ተብሎ ራሱ ምንም ሌላ እምነት ላይ ሲሆን ለምንድነው የምንበረታው? የራሳችንን ጉድ እስቲ ነው ይሄንን እስቲ ነው እኔ አንድም ሰው እስቲ ሊያስረዳኝ እስቲ ሞክር። እንደዚህ ይሄኛው እንደዚህ ስለሆነ ነው እንደዚህ ያደረገው ብላችሁ እስቲ ያስረዱኝ። ማህሌታችን እኮ ጭራሽ ተበላሽቷል። ጭራሽ ደግሞ ተነስተው ደግሞ ሲናገሩ ደግሞ ተቋሚው ብዙ የተከራየውን ግቢና መኖሪያ ቤት ብሎኬት አስመጥቶ ለሁለት ከፍሎ ካጠረ በኋላ አከራዩን ጠርቶ እኔና እርሶ ከዛሬ ጀምረን መልካም ጎረቤታሞች ነን እንጂ አከራይና ተከራይ አይደለንም ስላለ ጀብራሬ ልነግራችሁ ነው። ጀብራሬው አዳማ ከተማ ግብርና ጀርባ ቤት ፈልጎ ይከራያል። መጀመሪያውኑ ቤት ሲፈልግ አቅመ ደካሞች ናቸው፣ ሊከራከርላቸው የሚችል አቅም ያለው ሰው አጠገባቸው የለም ብሎ በጥናት ነው የተከራየው አሉ። ጓደኞቹ ናቸው እንዲህ ብለው የነገሩ። ተከራይቶ ግቢ ከገባ በኋላ ከየት እንዳመጣው የማይታወቅ ወታደራዊ ማዕረግ እላው ላይ ይጭናል። አንዴ ጄኔራል ነኝ ይላል፣ አንዴ ኮማንደር ነኝ ይላል፣ አንዴ ሻለቃ ነኝ እያለ አለማመዳቸው። ካለማመዳቸው በኋላ ብሎኬት አስጭኖ አስመጥቶ ግቢ ውስጥ አዘረገፈና ለሁለት አጥሮ ካሁን ወዲህ እኔና እርሶ መልካም ጎረቤታሞች ነን እንጂ አከራይና ተከራይ ተብለን አንጠራም። ይሄን እያጠረ እያለ ነው እንግዲህ የሰፈር ልጆች ያስቆሙትና ወደ ፍርድ ቤት ይዘውት የሄዱት ጉዳዩን። እንግዲህ የዘንድሮ አይናውጣነት፣ የዘንድሮ ስግብግብነት፣ የዘንድሮ ሌብነት ይሄን ያህል ደርሷል። ጎበዝ ምን የሚሉት ነው? አሁን የተከራየው ቤት ለሁለት ከፍለህ ይሄ የኔ ነው ይሄኛው የእርሶ ነው፣ ካሁን ወዲህ መልካም ጎረቤታሞች ነን ማለት ምን ማለት ነው? ህጎይ የት ነሽ? አንድ እውነት እንዳንስት አደራ አላችኋለሁኝ። አንድ እውነት እንዳንስት። ቅዱስ ሚካኤል፣ ቅዱሳን መላእክት፣ ቅዱሳን ሁሉ እመቤታችን ያማልዱናል፣ ያስታርቁናል። የሚያማልዱንና የሚያስታርቁን ግን ሁለት ነገር ስናሟላ ነው። አንደኛው በቃል ኪዳናቸው በአማላጅነታቸው የምናምን ከሆነ ብቻ ነው። አንደኛው እሱ ነው።
እሱ ብቻ ግን በቂ አይደለም። ቅዱሳን እንዲያማልዱን፣ ቅዱስ ሚካኤል እንዲያማልደን፣ እግዝእትነ ማርያም እንድታማልደን እሱ ብቻ በቂ አይደለም። በዚህ ዘመን ብዙ ሰው ቅዱሳን ያማልዳሉ የሚለውን መቀለጃ አድርጎታል ከመናፍቃን ባልተናነሰ መንገድ። ለምሳሌ ብዙ ሰው እንደ ልቡ ሲዘል ይውልና አንተ ተው ንስሐ ግባ ሲባል አይ ችግር የለውም እመቤታችን ታማልደኛለች፣ ቅዱሳን ያማልዱኛል ይላል። ይሄ በቅዱሳን ላይ መዘበት ነው። በኋላ ታሪኩ ላይ ያመጣላችኋለሁ። ቅዱስ ሚካኤል መልአከ ምሕረት እንደሆነው ሁሉ እምቢ ስንል መልአከ መዓት ይሆናል። ቅዱስ ሚካኤል አማላጅ ብቻ አይደለም፣ ቀጭም ጭምር ነው። አስታራቂ ብቻ አይደለም፣ አስቀጭም ጭምር ነው። አዎ እስራኤልን እንዳዳነ ሁሉ እስራኤል እንዲጠፉ ታዞ መጥቶ አድርጎታል። ይሄን ማወቅ አለብን እና የቅዱሳንን ቃል ኪዳን እንመን። ነገር ግን በቅዱሳን ቃል ኪዳን ላይ አንዘብት፣ አንቀልድ። አንድ ክርስቲያን መድኃኒታችን ኢየሱስ ክርስቶስ እግዝእትነ ማርያም በቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ብላ ምንድን ያስተማረችን? እግዝእትነ ማርያም ኩሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉ። መጀመሪያ አንድ ክርስቲያን ክርስቶስ መድኃኔ ዓለም የሚለውን ነው ማድረግ ያለበት። ክርስቶስ መድኃኒታችን የሚለውን ነገር ሆን ብለን እየጣስነ እግዝእትነ ማርያም ታማልደናለች ብለን እንዳንጠብቅ፣ ቅዱስ ሚካኤል ያማልደናል ብለን እንዲያውም ይቀጡናል፣ ይጣሉናል። እሱን ነገር እንዳንረሳው እና በቅዱሳን ቃል ኪዳን ላይ አንቀልድ። ቃል ኪዳን እንዴት ነው የሚሰራ ካላችሁ፣ የቅዱሳን አማላጅነት የሚሰራ እንዴት ነው? ቅዱሳን የሚያማሉን ስለኛ አይደለም፣ ስለ እግዚአብሔር ቸርነትና ስለ እነሱ ቅድስና ነው። ነገር ግን ደግሞ ያ በባዶ ሜዳ አይደለም። እኛ አንደኛ ቅድም እንዳልኳችሁ ቅድስናቸውን ማመን አለብን፣ ቃል ኪዳናቸውን ማመን አለብን፣ መማጸን አለብን። አንድ እሱ ብቻ በቂ አይደለም ብያችኋለሁ ቅድም። ሁለተኛ የሚያስፈልገው ነገር ምንድን ነው? ክርስትናን የቻልነውን ያክል መኖር አለብን። ተኝተን አይደለም ቅዱሳን የሚያማልዱን፣ ተንጋለን አይደለም ቅዱሳን የሚያማልዱን። ሕግጋትን አቅማችን የቻለውን ያክል እየፈጸምነ ብቻ ነው። አንድ ክርስቲያን መድኃኔ ዓለም ኢየሱስ ክርስቶስ በወንጌል ሐዋርያት በሲኖዶሳቸው በየመልእክቶቻቸው ያዘዟቸውን ትእዛዛት አቅሙ የቻለውን ያክል መጠበቅ አለበት። ሲያቅተን የቅዱሳን አማላጅነት ያን ይደግፈናል። በነገራችሁ ላይ የቅዱሳን ቃል ኪዳን ማማለድ ማለት እኮ ከሳት ማዳን ብቻ አይደለም፣ ከሳት የምንድንበትን ሕግ እንድንሰራ። እንደ ቅዱሳን ቅዱስ ሚካኤልን አባቴ ሚካኤል ከገሃነመ እሳት አድነኝ ብቻ አይደለም። ቅዱስ ሚካኤል አባቴ ጌታዬ ኢየሱስ ክርስቶስ ፈጣሪ ያዘዘኝን ሕግጋት እንድሰራ በአማላጅነት እርዳኝ ብሎ መጸለይ እንኳ አንድ ነገር ነው። እርዳኝ ብሎ መጸለይ እንኳ አንድ ነገር ነው እና ሕግጋትም መፈጸም አለብን። ሥርዓተ ቤተክርስቲያን መጠበቅ አለበት። እሱን ማወቅ አለብን እና እችን እንደ ማንሻ እንያዝ። ሌላ አንድ ተጨማሪ ነገር ልንገራችሁ። ምናልባት ቪዲዮ ለብዙ ሰው እንዲደርስና አሁን ለማስተላልፈው መልእክት ለእነዚያ ሰዎች ያልታወቀብን ያልተደረሰብን ስለሚመስላቸው በደንብ አድርጋችሁ እንዲደርስልን አድርጉ። ዛሬ ደግሞ ከዚህ በፊት አንድ ቦታ የቤተክርስቲያን አስተዳዳሪ ነው ሰውየው፣ የቤተክርስቲያን አስተዳዳሪ ነው ግን ቄስ ነው እና ከአንድ መነኩሴ ጓደኛው ጋር የሆነ ቦታ በወረዳ ላይ የሚሰራ በሀገረ ስብከት ደረጃ ወረዳ ላይ ሊቀ ካህናት ሆኖ የሚሰራ ነው እና በዓል አክብረው የገብርኤልን በዓል ዓመታዊ ክብረ በዓል አክብረው ትልቅ በዓል አክብረው የሚፈልጋቸውን ያክል ብር ይዘው ይወጣሉ። አለቃው ከዚያው ካለበት ደብር ማለት ነው የሚፈልገውን ያክል ብር ይዞ ይወጣል። ከዚያ አንዱን ሰባኪ ይይዘዋል። ተላላኪ ሰባኪ ያለው እሱን ይዘውና ይሄዳል። ያኛውም ደግሞ ከሚሰራበት አገረ ስብከት ከወረዳው 20 ሺህ ብር ይዞ ይመጣል። ይህን ሪል ታሪክ ነው የምነግራቸው፣ የነገረኝ ሰባኪው ነው። ስለዚህ ያንን ነገር ይገናኛሉ ማለት ነው። ያን አድርገው ይገናኛሉ። የተገናኙበት የሆነ ቦታ ነው። ከዛ ውስኪ ሲጠጡ ይውላሉ። ከዛ በኋላ 10 ሺህ ብር ያኑስና ለልጁ ይሰጡታል። ለእኔ ቆንጅዬ ሴት ለእኔም ቆንጅዬ ሴት አምጣለን ይሉና ቄሱ እንግዲህ ባለትዳር ነው። መነኩሴውም እንደምታውቁት የምንኩስና ልብስ የለበሰ ነው። የክርስቶስን መስቀል የክርስቶስን አክሊለ ሦክ የደፋ ነው እና ከዛ በኋላ ውስኪ ሲጠጡ ነው ያሉት። ልጁም በ5 ሺህ ብር በ2500 ይሆን አላቅም ገዝቶ ያመጣላቸዋል። ለየብቻ ነው አልጋ የያዙት። ለየብቻ ሴቶቹን ይሰጣቸውና ይሄዳል። በጣም አሳዛኝ ነው ስነግራችሁ፣ እያዘንኩ ነው የምነግራቸው። ነገር ግን ራሳቸው እንድትጠብቁ
ሌባና ወንበዴ ቤተክርስቲያንም ምን ያክል እንደተጠቀጠበቀባት እንድታውቁ ነው። ከዚህ በኋላ እነሱ በውስኪ ስላሰከሯቸው ልጆቹን የተገዙትን ማለት ነው የተከፈለባቸውን ማለት ነው ሳይተኟቸው ወይም ደግሞ አብረዋቸው ሳይተኙ ያድራሉ። ልጁም እዛው አካባቢ ነው ያደረው። እንግዲህ ያው ሰባኪ ተብየውም ማለት ነው የሌባ የወንበዴ ተባባሪ ነው እሱም። ከዛ ይህንን ያደርጉና ያድራሉ። ጧት ላይ ያው መኪና ስላለ መኪና ውስጥ ገብተው ልብሳቸውን ለብሰው እንደ ካህን መስለው ወደ የአገልግሎታቸው ይመለሳሉ ማለት ነው። እና ይሄ እንዲህ የሚያደርጉ በጣም ብዙ አሉ። እና እዚህ ከተማ ውስጥ በጣም ትዳረ ፈቶች አሉ። እንደገና መነኩሴውም ደግሞ ቆቡን በቃ ለስም ለመብያ ነው የሚያደርገው። ስለዚህ ይሄንን ጉዳይ በደንብ አድርገን ልንዋጋ ያስፈልጋል። በዚያ ላይ ደግሞ ቤተክርስቲያን አገልጋዮችን የሚፈታተኑና ሌባና ወንበዴ በመሆን መልካሙን አገልጋይ ሌሊትና ቀን የሚያገለግለውን አገልጋይ የሚያሰቃዩ ደግሞ አሉ። አሁን ስለዚህ ይህንን መዋጋት ያስፈልገናል ለማለት ነው። ይቆየን። እንግዲህ ቤተክርስቲያናችን ስንት አይነት ተኩላ እንዳሉ ደግሞ በደንብ የሚያሳይ ነገር ነው ማለት እነዚህ አይነቶቹ ናቸው። በቃ ምዕመኑን ተስፋ ቆርጦ እውነት ረቺ ቤተክርስቲያን እውነተኛ አይደለችም ብለው ወደ ሌላ እምነት የሚገፉት እንደዚህ አይነት ሰዎች ናቸው። ስንት አይነት አስመሳዮች። ጎዳና የሚባለው በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም አዎ ሁለንተናቸውን እንከተላለን፣ ግን በዝርዝር ሸሪዓው ያስቀመጠውን ነው እንጂ ነብዩ 9 ስላገቡ 9ኛም እያገባን አንከተላቸውም ማለት ነው። እቺን አስምሩልኝ። ኡስዋ ነውና አይ ነብዩ 9 አግብተዋል እኛም 9 እናገባለን አይባልም። ለምን? ይሄ ቁርአን ያጠቅልን የሚያሳየው ለቀድ ካነ ለኩም ፊ ረሱሊላህ ኡስዋ ስለሚል ሚላውን የተፈለገውና ማለት ነው። ከዛ ውጭ ግን ጠቅላላ የሰሩትን ከሐስከፈ መከተል አለባችሁ የሚል ከሆነ ቁርአን አያቱ ትክክል ነብዩ 9 አግብተዋል። እንግዲህ 4 ያገባችሁ ካላችሁ 5 ጨምሩበት እየተባለ ነው ማለት ነው። 9 ማግባት ትችላላችሁ ማለት ነው። ኡስዋ በአዲስ አበባ ከተማ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች ተይዘዋል። በሾላ ገበያ ድርጊቱ ሲከናወን ነበር ያለው የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአጠቃላይ ወደ የታሸጉ ዶሮዎች ወደ 100 እንደዚሁም ደግሞ 42 ደግሞ ለመታሸግ የተዘጋጀም ዶሮዎች በቁጥጥር ስር መዋላቸው ተሰምቷል። ሰው እኮ ህሊና የለውም። በቃ ጥቅም ብቻ ለማካበት የሚሄድ ሩጫ። አሁን እንደዚህ አይነት ሰዎች ደግሞ ይደግሳሉ። አሁን ሚካኤል ገብርኤል እያሉ የኔ ባለእምነት ናቸው። ወይ መስጊድ ሄዳሉ አርባር፣ ወይ ውዱድ ደግሞ ቤተክርስቲያን ወይ ቸርች ሄዳሉ። ከነሱ በላይ አሁን ማንም የለም እንደዚህ አይነት ስራ የሚሰሩት። ሰውን እንደዚህ እያስታመሙ እንዲስታመም ድረስ ማለት ነው። ለዛ እኮ ነው ስንት እንደዚህ የማይታወቁ በሽቶች እንደዚህ የበዙት። በፊት አሁን እንደዚህ አይነተኛ እኔ በፊት ኩላሊት ምናምን በሽታ ምናምን እኔ አልሰማም ነበር። አሁን እኮ ነው ዲያሊሲስ ምናምን በየመንገዱ እንደዚህ ልመና ይበዛ። ሰው እንደዚህ ጭካኔ ስለበዛ ማለት ነው። በቃ የማይታወቅ በሽታ ይከብዳል። ብቻ ለዛሬ ነበር ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነበዋለሁ። ቸር ቆዩልኝ።